ስነ ስርዓት ያዥ። አንተ ክፈተው። አልከፍቶም። የምሬን ነው ክፈተው። ልቀቀው። ምን ልቀቀው። ምን ግብና አትወጪ እኮ ተስማምተን ነው የምትወጪው። ይኸውልሽ ሃይሚ እግዚአብሔር እኔ እንዳልወስንሽ ረፊ እኔንም መድ ውስጥ አትክተቺ እንዳልወስን በቃ ማን ውሳኔ እንደወስን አታርጊ። ካንተ ጋር እኮ አልተፈራረምኩም እኮ ባሌ አይደለህም እኮ እንደዚህ ልትለኝ አትችልም። ሁላ መወስነው ነገር የፈለኩትን ማድረግ እችላለሁ። ፍቅረኛ እንጂ ሚስት አይደለሁ። የማልፈልገው የማይስማማኝ ህይወት ከሆነ ወጥቼ የራሴን ቤት ተከራይቼ የራሴን ኑሮ መኖር እችላለሁ። እንደሱ ነው የምትፈልጊው? እንደሱ ነው የምትፈልጊው አንቺ? ከኔ ጋር መለያየት ነው ፈልጊው? እፈልጋለሁ። የማይስማማኝ ከሆነ እኔ ሰላም የማይሰጠኝ ከሆነ ለምንድን ነው እዚህ ህይወት ላይ የምኖረው? ሌላ ጊዜ እንዳልተንጠለጠልሽብኝ አሁን ሲይዝሽ ለምን ያስከኝ ምናምን ትያለሽ እንዴ? እሺ ስለተናደርሽ ነው ምናምን ብዬ ያለሽበት ስሜት ነው ብዬ ልውሰድልሽ። እግዚአብሔር ይጂ እኮ ሄዱ ነይ ራሴ እመጣለሁ። ሂድ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊ በሙላና ከጠላፊው ቡቡ ጋር የተባበራችሁ ሰዎች በሙሉ እኔ ያለው ፈጣሪ ይመስገን ደስ ብሏችኋል መሰለኝ በመጠለፌ ምናምን። ግን ብዙም የእውነት ውስጤን የሚሰማቸው ነገሮች አሉ ምናምንና ይሁን ብዬ ጸጥ ብዬ ብርታቱንና እንድችል የሚያደርገኝን ነገር እንዲያበዛልኝ ነው መጸለይ የሚፈልገውና ያብዛልኝ። ያያችሁ ነው አይደል? እግዚአብሔር እኔ ከፋሚሊዎቻችን የመጣ ስጦታ ነው እና ደስ ይላል፣ በጣም ደስ ይላል። እንደዚህ አይነት ነገር እግዚአብሔር ያክብርልን። እንወዳችኋለን፣ በጣም ኑሩልን። እንግዲህ እንደዚህ የምትሳሱለት ፍቅር እንዲሁ ጥንቅጡ ሲወጣ እያየን ዝም ማለት የለብንም አይደል? እኛም ብዙ መስዋዕትነት የከፈልንበት ፍቅር ነው። ጸጥ ማለት የለብንም። የታባቱ በሀገርና በሚስት ቀልድ የለም። በርስትና በሀገርና በሚስት ቀልድ የለም። ስለዚህ ከዚህ በኋላ ምንም አይነት የምቀልድበት ነገር የለም። ምክንያቱም እኔ ብያቸዋለሁ፣ በጣም ነው ማፈቅራት። ሃይሚ እንደምታፈቅረኝ አውቃለሁ፣ ግን ልህ ይሁን ምን ይሁን አዶን ነው። ግን ደግሞ እንዳልኳችሁ የሚያስችል ብርታት ስጠኝ ምናምን የሚባለው ነገር አሁን ሃይሚ የምትናገረው ነገር ትንሽ ይረብሸኛል ምናምን እና ላይ ካላ እንዲቆርጥልህ ነው ምናምን የሚሉ ነገሮች እንደራሳችሁ አስቡት። እኔ አፈቅርሻለሁ ምናምን እያልኩ አብራኝ እንድትሆን እየለመንኳት እያወራኋት ምናምን ድርቅ ብላ ማን ንግግር ስትናገር አስቡት ያለውን ስሜትና የመረኔም አላዩ በቃ እሺ ብዬ ምናምን ተስፋና አሁን ትላንት እልህ እየያዘኝ ነበረ። እግዚአብሔርን በቃ በጣም እልህ እየያዘኝ በጣም በቃ እኔ ለምን አልተውም በቃ ምናምን እያልኩ ነበር ውስጤ ላይ። ግን አይ ኖ ምናምን ለእናንተ አሁን እንዲህ ሰወራ ምናምን እግዚአብሔርን ነው የምላችሁ ቀላል ምናምን ሊመስል ይችላል። ማናችሁም ብትሆኑ ምንም እዚህ ጋር መወሻሸት ምናምን የለም። ማናችሁም ብትሆኑ የምትገፉበትን ቦታ ላይ በቃ አይሆንም የምትባሉበት ቦታ ላይ መቆየት ማንም ይፈልግ የለም ማንም። እና የኔ ቆንጆ ሃይሚ እባክሽን በቃ የተፈጠረው ነገር ተፈጥሯል። በጣም ይቅርታ በቃ ይሁን ያልኩሽም ምንም ለበጎ ነው። በቃ አለፈ እኮ አሳይቶን አለፈ። ተሰምቶሽ ሊሆን ይችላል አውቃለሁ ንግግሬ እንደሆነ ላይ ከዚህ ቤት ከሌላ ሰንባዲ ጋር አንቺን ለማኖር መወሰኔ ነው ትልቁ ጥፋቴ። ግን ምክንያቶች ነበሩኝ፣ ማማከር ነበረብኝ። ያ ነው የኔ ስህተት። ሌላ ምንም ስህተት አልሰራው በቃ አልሰራው እና በጣም ይቅርታ ለሱ በጣም ይቅርታ የኔ ቆንጆና እሱ ከሆነ እንትን የሚልሽ ይሄው አሁን እዛ እኔ ክላስ ናትና እሷ ክፍል እንኳን ባደርጋት አላመንኳትም። ልጅ አወራሯ ምናምን ልክ አይደለም የምታወራኝ ነገር በቃ እኔ ካልሄድኩኝ ምናምን እዛ በቃ ግራ ሲገባኝ እኔ ክፍል አስገባዋት። የኔ ክፍል ቁልፍ ሁለተኛ ቁልፍ ምናምን ስለማይኖራት በቃ እኔ ጋር አድርጊያታለሁ ምናምን እና ፕሮግራም ሁላ ነበረ። አሁን ይያት ቦታ ደስ ይለኛል፣ ከኔ ጋር አብራኝ እንድትሆን ምናምን እፈልጋለሁ፣ ብትሄድ ደስ ይለኛል። ግን እንዲሁ ባህሪዋ ከቀጠለ አልወስዳትም። እግዚአብሔርን የሚደብረውም ካለ ይደብረው። ላይክ ከዋናው እንትን አይበልጥም፣ ከፍቅራችን ከኔና ከእሱ አንድነት አይበልጥም እሷ እዚህ በመሆኗና እዛ አሁን እንኳን እንሂድ ብላ ደስ ይለኛል። በቃ ከኔ ጋር ብትወጣ ከኔ ጋር ሰላሙና ምናምን አሁን ይህንን ነገር ፈልጌው አይደለም የማደርገው። ግን ምንም ቤተሰቦቿንም ቻው ሳትል ጨካኝ ሁኜ ሳመጣ ታስቡት። ልብሶቿን ሳታመጣ አሁን እዚህ ባላት ልብስ ነው የምትቆየው ምናምን። ሀሰን የምታይ ከሆነ ልብሶቿን ወደዚህ ስትመጣ ይዘላትና ይሄ ነው ልል የምችለው። ልብስ ከፍቅር አይበልጥም አይደለ?
ከኔና እሷ ፍቅር ይበልጣል ብዬ አላስብም። እንግዲህ ቡታጀራ ላይ የጀመርሽው ምንድነው እያልኩ እየጠየቅኳት ነበረ ምናምን። በውስጥም አውሪኝ መናገር ማትፈልጊ ከሆነ ምን ላግዝሽ፣ እኔ እዛ በስልክም ቢሆን ሀብቴንም ነገሬው ቢሆን እንጨራርሳለን ምናምን ብላትም አልነግርህም ብላኛለች። ስለዚህ መወሰን አለብኝ። በቃ የራሱ ጉዳይ እዛ የጀመርሽው ነገር ማለት አለብኝ። ካልሆነ ያለው አማራጭ መተው ነው። እንደዛ ደግሞ ማድረግ አልፈልግም። አሁን ሌላ አማራጮችን ኦፕሽን ብፈልግ አላገኝም። ነገራቶችን ትቼ ቁጭ ማለት ነው የሚበዛብኝ። ብዙ ነገር የማደርግ ሰው ስለሆንኩኝ በዚህ እድሜ እንኳን ነገራቶችን ለማወቅ እየሞከርኩ እየጣርኩኝ የማልፍ ልጅ ነኝ እና የሰው ህይወት ላይ አይፈረድም። ማንም ስህተት ይስራ ማንም ምናምን የሆነ ነገር ይኖራል። በቃ ይህንን እመኑ። የሆነ ሰንባዲ ጋር የሆነ ነገር ይኖራል። የሆነ እውነት ይዞ ነው አንድ ሰው ጀጅ ሲደረግ የሆነ እውነት ይኖረዋል። ምንድነው ውሸት ሲደጋገሙ እውነት ይመስላል እንደሚባለው ነገር ነው አብዛኛው ሰው ህይወት ላይ እና የትኛውም ሰው ላይ አንፍረድ ለማለት ነው። ፍቅርዬ ጋር እንሄዳለን አሁን። እስቲ እናያታለን እና በፍቅር በጸባይ እናወራታለን። እንዳልኳችሁ ነው። እኔ በዚህ ታይም ላይ ተስፋ ባልቆርጥ ደስ ይለኛል። እውነት የቻልኩትን ሞክሬያለሁ። እንኳን ለራሴ ለውስጤ አለ አይደለ የሆነ ነገር ሞክሬያለሁ እንኳን እንድል ብዙ ነገር መስዋዕትነት መክፈል የሚጠበቅብኝ ነገሮች እንዳለ አውቃለሁ ከዚህም በኋላ እና እሺ ወሬ ያላብዛባችሁ ወደዛው እንሂድ። የሞቀ ቤቴ በአንዴ በረዶ ሆኖ ነበር። ለማንኛውም እዛው እንገናኝ ፋሚሊ። ለማልማሽን ያንቺን ፍቅሬ ብዙ ነው ሚስጥሬ፣ ቢከፋኝም ሆዴን ቢብሰው አላማሽም ለሰው አያጣውምና ፍቅርን እንቅፋት ከፍቶኝ ብቀየምሽ በአንድ ቀን ጥፋት። ይህ የሀይሚ ክፍል አያችሁት ፋሚሊ? ወይኔ ብሩኬ እና ደግሞ ሌላ የተሰጠን ጊፍት አያችሁት? ደስ አይልም? በጣም ነው የወደድኩት። ማርያምን የሚገርም ነው እንዴት እንደሰሩት ምናምን አዶን ነው። በጣም ደስ ይላል አይደል? ካሜራማን ያበደ ነው። የኔ አበባ ፈገግታሽ ሁሌም ካንቺ ጋር እንዲቆይ እፈልጋለሁ። ወይኔ ወይኔ እዚሁ ላድርገው። እንግዲህ እኔ እዚህ ነው ለሽ ምናምን እንመለው ከዚህ በኋላ ማለት ነው። ቅመሜ ጋር እንሂድ። ፍቅሬ ፍቅሬ እስኪ ተንደባለ ይሄን ያዘንካ በኋላ አላምናትም እኮ ነው እቺ ታሯርጠኝ ሟዘበዋል። ህዝብ ነው የሚያኝ የኔ ጠንበለል። እዚህ ጋር እንዲህ ላደርግና የኔ ቆንጆ ተመቸሽ አይደል? በቃ ክፍሌ ሲቀና እና አታኩርፊ። ለምንድን ነው ይኸውልሽ፣ እውነቱ ስነግርሽ እኔ አልተወሽም፣ ምንም አታመጪም። ነይ ዙሪ እስኪ። ምንድን ነው እኮ ትተኛለሽ? 24 ሰዓት ነው የምትተኛው። እኔ ምግብ ቢ ምናምን ላምጣልሽ? ምግብ እራሴ እሄዳለሁ እኮ እኔ አመጣልሻለሁ። እኔ እሄዳለሁ። እንዴታችን እንዳልሄድ ልትከለክለኝ ነው? አዋ ቅድሚያ እንስማማ። እኔ እና አንቺ ምንም ነገር ሳንስማማ ምንም አላደርግም። እንዲህ ታሪያታለሽ እንጂ ማንስ ምንድን ነው አሁን ማደርስበትን ቦታ አሁን ይሄን በምን ታጠፊያለሽ? እኔ ተክለትን ፈራፈሪ ነው ዲስ ያደርጋለሽ። ለምንድን ነው ሰላም ሆነሽ ከኔ ጋር መኖር ማትፈልጊ? እንደማይፈቃቀር ሰው ትሆኛለሽ እንዴ? ወይስ የሴቱ ወጣ ለምንኛ ነገር ይዞሽ ነው? አበበ ተወኝ በእናትህ። አንቺን ከሰኛ ያማል እንዴ? አዎ ያመኛል። እኔ አንቺን ብያ እንደዚህ ጋር እኔ አንቺ ነሽ እንጂ እብድ። እኔ አንቺን ብያ አይደለም እዚህ ጋር ማን አለ እንደዚህ አይደለም የምታደርገው ነገር እኮ አንቺ የምታወሪው አሁን እኮ ነው። በኮንፊደንስ እንዳልተውሽ እንኳን መጣፊብኝ ነው መሰለኝ። እውነቱስ ነው
ከዚህ ክፍል እንዳልወጣ ታረገኝ ነው እንዴ ታዲያ? ማታም ቀን ምን ዞር በልኝ ወናት ነጭ። እሺ አሁን እኔና አንቺ እንታረቃለን። እንታረቅና ህይወታችንን እንምራ። እንታረቅ። ልብስሽንም ወይ ያ ሰውዬው ያመጣዋል፣ ካልሆነ እኔ ያስመጣዋለሁ። ደውዬ ችግር የለው። ያ ሰውዬው ማለት ማን ነው? ተይው በቃ የሚያመጣው ሳይመጣልሻል። የማይመጣም ከሆነ እኔ ያመጣልሻል። ልብስ እኮ ነው የሚያሳስብሽ። ብዙ ጊዜ እየለመንኩሽ ምንድነው ብታጀራ ያለብሽ ነገር ስለሽ እሺ እንደወጣ ፍቀድልኝ። የት ነው የምትወጪው? ከዛስ ቅድሚያ እኔ አላምንሽማ። ሳላምንሽ የት እሄዳለሁ? ልመንሻ ቅድሚያ እኔና አንቺ እንተማመን። አበበይ አወራረሽ እኮ መንገድ ላይ እጠፋለሁ ምናምን እያልሽ ነበረ። እሺ ምን አድርጌ ነው የምትለኝ? ምንም አድርጌ አይደለም። በቃ የሆነ ደግሞ ፕሮግራም አለብኝ። እግዚአብሔርን በሰላም እንዲህ ኖርማል ከሆንሽ ከኔ ጋር ከታረቅሽ ካሜራ አለ በቤተሰብ ፊት ቃል ገብተሽ ከታረቅሽ ይዤሽ እወጣለሁ። ለምንድን ነው ጉልበቱ? እሺ አድርጌ እኮ ነው በእናትሽ እኔ ጋር እኮ ነው የሚያዋጣው። ተወኝ በእናትህ። እሺ ዝም ብለህ አውራኝ። አሁን ምግብ እፈልጋለሁ ወይ ወጥቼ ልብላ? አመጣልሻለሁ። አመጣልሽ ራሴ እንጂ እበላለሁ። እኔ ነኝ ማመጣልሽ። ሄደሽ እሺ ነይ ሄደሽ ከኔ ጋር ትሄጃለሽ። ምን አለ ሻው ምግብ ምን ሰርተህ ነው? እሺ ምን አለ? ምስር በስጋ አለ። ምስር በስጋ? አዎ ጨጓራዬ ነው የሚያመኝ። እሺ የፈለግሽውን ያመጣልሻለሁ አዝዤ ምናምን። እኔ እኮ የፈራሁት ይዤሽ እኮ ወጥቼ ምናምን ጋብዝሻለሁ፣ ግን ጨዋሽ እዛ ሀገር ልታሳይኝ ነው የሚመስለኝ። አላመንኩሽም። እግዚአብሔርን ይሄን ያክል ፋራ መስላለሁ እንዴ? ምን አውቃለሁ እኔ። አሁን ውር ከምትይ ለምን አንታረቅም? በቃ ፍቺ እንዴ! በቃ አውቃለሁ ስተሰርቻለሁ። እዚህ ቤት ላይ ሌላ ሴት አመጣለሁ ማለት አልነበረብኝም ሃይሚ። ያ የኔ ስተት ነው። በጣም ይቅርታ። ግን እኔ ከገባሁበት ነገር መውጫ ዘዴ እየፈለኩኝ ነበር እኮ። በቃ ችግር የለውም ሃይሚ፣ ምንም ባጠፋም ከዛ 1 2 ቀን 3 ቀን ታኮርፈኝና ከዛ በኋላ በቃ ይቅርታ ጠይቃታለሁ፣ ከዛ ሳምናታለሁ፣ ከዛ እንታረቃለን ብለህ እያሰብክ ስለሆነ እንጂ አንተ ነገ ከነገ ወዲያ ምን እንደምታረግ በምን አውቃለሁ እንዴ? እንዴት ነው እንደዛ የምታስበው? እንዴት ብታስበውስ ነው እዚህ ቤት ላይ እንዴት ነው ሴት አምጥቼ አኖራለሁ? እሺ ተው እሷም ትሁን አትሁንም ሌላም ሰው ይሁን፣ ነገ ከነገ ወዲያ እኮ አንተ አታፍርም እኮ ታደርገዋለህ። እና እንዴት ነው ከዚህ በኋላ እኔ አንተ ላይ እምነት የሚኖረኝ? አሁን ይቅርታ ከመሬት ተነስተ ይቅርታ ነገ ከነገ ወዲያ ማን ይመጣል? እናንቺ ወጥ ላይ ማን ይመጣል? አይደለም ብሩኬ፣ እስከዛሬ ማን ይመጣል ብለን ብዙ ሰዎች መጥተዋል። አንተ በጣም ሰው ላይ አትቀልድ፣ በተለይ ደግሞ እኔ ላይ። እኔ እየቀለድኩበት እኔ ቀልድ ነው እየመሰለኝ ያለው ሁሉም ነገር። ያመሃል እንዴ አንተ? በቃ አሁን እስካሁን ድረስ እንትን አልኩልህ፣ ታገስኩ ምናምን፣ በቃ ይበቃሃል እንዴ ስቆርጥ እንድቆርጥ አታደርገኝም። ከዛ ደግሞ አብሬ ሰውን ደግሞ ታናድደኛለህ፣ የማይሆን ውሳኔ ትወስናለህ። ምን ሆነክ ነው አንተ? እንዴት ነው እንደዛ? ብዙ ጊዜ እኮ ራሱ ታገስኩ። ሜቢ በቃ እኔን ሊፈትነኝ ይሆናል፣ በቃ ምን እንደሚሰማኝ ማወቅ ፈልጎ ይሆናል ብዬ ራሱ በጣም እንትን አልኩልህ። አንተ ግን ጭራሽ የምርህን ነበር የወሰንከው። ገባ? እኔ ባልለያይህ ኖሮ ምን እንደምታደርግ ራሱ አላውቅም። እኔ እንደዚህ አይነት ውሳኔ ወስኜ ካንተ ባልለይ ኖሮ በእርግጠኝነት ዛሬ እሺ ከጎንህ ነኝ ብዬ ቢሆን ኖሮ አምጥተህ ታቃጥለኝ ነበረ። ለዛውም ያንተ ባልሆነ ነገር ማለት ነው። ያንተ ባልሆነ ባልተረጋገጠ ምናምን፣ ከዛ ያንተ አለመሆኑን እያወቅክ ደግሞ ተቀብለህ ምናምን ምን ላድርግሽ? ማይሆን ስሜት እንዳስተናግድ አደረከኝ። ብዬሻለሁ። እኔ አይደለም የሆነ ነገር ብልሽ አላምንህም አልሽኝ። እንደማ ማንንም እንደማያምነኝ ደግሞ አውቃለሁ። ነው እንደዛ አይነት ውሳኔ የምትወስነው። ከመጀመሪያውም እኮ እንደዛ አቅም ካለ ጉልበት ካለ አይ በህግ አያስጠይቀኝም ብለህ ካሰብክ እኮ ከመጀመሪያውም ማድረግ ያለብህን ነገር ታደርግ ነበር። ግን ከዛ በኋላ ሁሉም ነገር ከረፈደ፣ እኔ ከተለየሁ በኋላ ማድረግ ያለብህን ነገር አደረግ። ከዛ እውነቱ ወጣ። ገባ? አሁን ደግሞ መልሰክ ደግሞ እንዴት ነው አንተ ቤቴ ውስጥ ሌላን ሴት አምጥተህ ልታኖር የነበርክ ሰው እንዴት ነው አሁን እኔ ይቅርታ አድርጊልኝ ምናምን? ይሄ ይቅርታ ከማድረግ አይገናኝም እኮ ደግሞ ብያለሁ። መቼም ይቅርታ አላደርግልህም ብያለሁ። ይሄ ይቅርታ የሚደረግለትም ነገር አይደለም። ገባ? ነገ እኔ ምን እንደሚገጥመኝ አላውቅም። ለምንድን ነው እኔ በቃ ስተሰራው አመንኩኝ አይደል?
አንዲ ስላልሽ እኮ ነው የተወሻለው ማለት አይደለም። አመንኩኝ ምናምን አትበለኝ። በጣም ብዙ ጊዜ ስህተት እየሰራ እያመንክ ነበረ። ገባ? እኔ አድርጌው ቢሆን ይሄ ነገር በእርግጠኝነት ማለት ነው ከህይወትህ ነበር የምታስወጣኝ፣ ከህይወትህ ማለት ነው። አይደለም እንትን ብለህ ዞር ብለህ ልታየኝም አትችልም ነበር። እኔ በአንተ ቦታ ወንድ አምጥቼ አኖራለሁ ብል ኖሮ ማለት ነው። ገባ? ምን ያክል እንዴት የትኛዋ እኔ ፈጣሪ እኮ አይደለሁማ በዚህ ልክ ልታገስ የምችለው ሌላ ሰው መጥቶ አብሮኝ እስኪኖር ድረስ። ተው አኖርከውም አላኖርከውም ለእኔ ሀሳብህ ብቻ በቂ ነበረ፣ ውሳኔ በቂ ነበረ። በጣም ከራሴ ጋር ለመታገል ሞከርኩኝ። አይ ሜቢ እየፈተነኝ ሊሆን ይችላል፣ በቃ እንደዚህ ሊሆን እኔን ሊፈትነኝ ፈልጎ ነው እያልኩኝ ራሴን ማሳመን ፈለግኩኝ። ደጋግሜ ጠየቅኩ፣ ደጋግሜ ደወልኩልህ፣ ውሳኔን አልቀይርም አልክ። ገባ? ከዛ እኔ የራሴን ውሳኔ ወስኜ ደግሞ ካንተ ስለይ መጣህና መወሰን ያለብህን ነገር ወሰንክና እውነትህ እንዲወጣ አደረግክ። እንደዛ ባታደርግ እውነቱም ላይወጣ ይችል ነበር እስከ መጨረሻው። ገብቶሃል? አሁን ደግሞ ዛሬ መተህ ይቅርታ አድርጊልኝ ልትለኝ አትችልም። እኔ ስለተለያየሁክ ነው ነፃ የወጣኸው አንተ ከዛ ነገር ማለት ነው። አልተለያየንም ነው ሴትዮ፣ በቃ እኔ ስለተወኩ ነው። እኔ ከህይወት ስለወጣው እኔ አልፈልግም፣ በቃ ከዚህ በኋላ መቼም ይቅርታ አላደርግልህም ብዬ ጓብዬ ስለተናገርኩ ወጥቼ ሚዲያ ላይ እንደዛ ስለተናገርኩ ነው። ጥፋት ነው ብዬ አመንኩኝ እኮ። እሺ ምን ላደርገው? መልሰህ ይዛሃት ልትመጣ የነበረውን ሴት መልሰህ ሌላ ውሳኔ ወስነህ እንደፈለክ አድርግ። አሁን ከዚህ በኋላ ይቅርታ አድርጊልኝ እንድትለኝ አልፈልግም። ነገ ከነገ ወዲያ በጣም ብዙ ጊዜ አይቻለሁ። ገባ? ብዙ ጊዜ አይቻለሁ። ከዚህም በፊት ብዙ ነገሮች አድርገሃል። ቤቴ ድረስ ማንም እየመጣ ሲወራጭ አይቻለሁ። እንደፈለገ ሲሆን አይቻለሁ። እዚህ ቤት ብቻ አይደለም እዛኛው ቤትም ፕራንክ ነው እያልክ ምናምን እኔን ሞራሌን